الخادمات، أنا أعطيها مثلا 2500 تهرب من عندي وتروح فلانة تاخذها 7000. العام سمعت كذا إنه وصلت 7000 كنت أنا አላየንም አልሰማንም እንዳትሉ ለሁሉም ጊዜ ያለው የሀገሬ ልጆች ልክ እንደኔ አረብ ቤት ውስጥ ተቀጥራችሁ የምትሰሩ በሁሉም አረብ ሀገራት ያላችሁ በመጀመሪያ እንኳን ደስ ያላችሁ። ጊዜው አሁን ነውና እባካችሁን ጊዜያችን በአግባቡ እንጠቀምበት ማለት እፈልጋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች በመጀመሪያ ከመጣችሁ ዘንድ አትከፍሉበትም እና እባካችሁን ይህን ቪዲዮ ላይክ እና ሼር በማድረግ ልክ እንደኛ አረብ ቤት ውስጥ ለሚሰሩቶቼ ቪዲዮ ደርሷቸው እነሱም የዚህ እድል ተካፋይ እንዲሆኑ እናደርግ ማለት እፈልጋለሁ። ውድ ቤተሰቦች እንግዲህ ረመዳን በመጣ ቁጥር ስለ ረመዳንና ስለ ሰራተኞች በጣም ብዙ ነገር ይባላል እና ይህ እድል እንዳያልፋችሁ የጽዳት ሰራተኞችም ሆናችሁ ምግብ የምትሰሩቶቼ ሁላችንም ስለሚመለከት ቪዲዮን በደንብ ስሙትና እናንተም እድሉን ተጠቀሙበት። እንዳትፈሩ፣ እንዳታፈገፍጉ፣ ይሉንታ የሚባል ነገር እንዳያጠቃችሁ። እውነቴን ነው የምላችሁ። አረብ ቤቱ ስትሰሩ ይሉንታ የምታበዙ ከሆነ የምትፈሩ ከሆነ በጣም ብዙ ነገር ያሳጣችኋል የሀገሬ ልጆች። በመጀመሪያ አላህ በሰላም ያድርሰን። ሲቀጥል እንግዲህ የሀገሬ ልጆች ረመዳን በመጣ ቁጥር ስለ ረመዳንና ስለ ሰራተኛ በጣም ብዙ ነገር አረቦች ይላሉ ማለት ነው። ከምን ጊዜውም በላይ እንግዲህ አረቦች ሰራተኛ የሚፈልጉበት ብቸኛው የረመዳን ወር ነው። እንዲሁም ከሁሉም ወራቶች በተሻለ ለሰራተኞች ጥሩ ክፍያ የሚከፍሉበት ወይም ደግሞ እኛ ጥሩ ክፍያ የሚከፈለን የረመዳን ወር ነው ማለት ነው የሀገሬ ልጆች። እንግዲህ ስለ ረመዳንና ስለ ሸቃሎች በጣም ብዙ ነገር ይባላል። የዘንድሮ ግን ይለያል። በሰፊው አረቦች እየተቀባበሉት ይገኛሉ ማለት ነው። እንግዲህ ውድ ቤተሰቦቼ እንዳልኳችሁ እኔ ስራዬ ትንሽ ነው፣ እኔ ጽዳት ስለምሰራ አይጨምረኝም ብላችሁ ከመጠየቅ ወደ ኋላ እንዳትሉ። ለሁሉም ጊዜ አለ ይባላል የሀገሬ ልጆች። ምንም የማንፈለግበት ጊዜ እንዳለ ሁሉ ከምን ጊዜውም በላይ ደግሞ አንድ ነገር የሚፈለግበት በከፍተኛ ምንድነው ከፍተኛ የሆነ ፍላጎት የሚመጣበት ጊዜም አለ ማለት ነው። ስለዚህ እኛ ደግሞ አሁን የምንፈለግበት ጊዜ ስለሆነ አንዲት መዳም ያለ ሰራተኛ ስለማይሆንላት ሁላችንም ይህን ጊዜ ደግሞ መጠቀም አለብን። ለምሳሌ እቺ መዳም ምን አለች መሰላችሁ የሀገሬ ልጆች? እኔ እስከ ዛሬ ድረስ አሁን እንኳን የለም። አሁን 2000 ራሱ የሚከፈላቸው የለውም። በፊት ሳውዲ አረቢያ ላይ ረመዳን ሲመጣ በውጭ ጠፍተው የሚሰሩቶቻችን እስከ 3005 ሲከፈላቸው እየተከፈላቸው እንደሚሰሩ ከ5 እና ከ6 ዓመት በፊት ሲናገሩ ሰማ ነበር ማለት ነው። አሁን ስራ የለም እያሉ ሀታ 1005 ወላሂ እኔ ጠፍታ የሚሰራ ልጅ 1002 የገባቻለች ማለት ነው። ስለዚህ ያቺ ልጅ በሌላው ጊዜ 1002 ጠፍታ የሚሰራ ልጅ ገባች ማለት አሁንም በዚያ ደግሞ ትሰራለች ማለት አይደለም። በነገራችን ላይ ረመዳን ሲመጣ ለብዙ ወራቶች ወይም ለአመታቶች ስራ ገብተው የማውቁቶቻችን ስራ የሚገቡበት፣ በዝቅተኛ ደግሞ ሲቀጠሩ የነበሩቶቻችን በጥሩ ደሞዝ የሚቀጠሩበት ብቸኛው ረመዳን ወር ነው ማለት ነው። እና ውድ ቤተሰቦቼ ልክ እንደኔ ኮንትራት ቤት የምሰሩም ደግሞ ሁላችንም ነው የሚመለከተው። በውጭ የሚሰሩ ብቻ አይደለም በደህና ደሞዝ የሚቀጠሩት፣ እናንተም እኔም ይመለከተኛል ማለት ነው። ለምሳሌ እቺ መዳም ምን አለች መሰላችሁ? እንግዲህ እስኪ ዛሬ ስለ ሰራተኛ እናውራ ነው ያለችው ማለት ነው። ስለ ሰራተኛ እናውራለችና ሰራተኛ ነበረቻት። ለሰራተኛዋ ደግሞ የምትከፍላት 2005 ነበር ማለት ነው የሀገሬ ልጆች። 2005 እየከፈለቻት ልሰራ የነበረችው እንግዲህ ሰራተኛዋ ከሷ የተሻለ ሌላ ክፍያ የሚከፍላት ሰው ስላገኘች ጥላት ሄዳ ተናዳለች ማለት ነው የሀገሬ ልጆች። ጥላት ሄዳ ተናዳለች እና እሷን መዳም ነው እየተሳደበች ያለችውና አቃለው ረመዳን ላይ ሲሆን ስራ ይበዛል። እንዲሁም ደግሞ ረመዳን ላይ ከሌላውም ጊዜ በተሻለ ደሞዝ አሁን ጨምራለን ብላለች ማለት ነው። ግን ለምንድን ነው በአግባቡ የምንጨምረው? ተመልከቱ። ይሄን እየሰሩ ለምን ደሞዝ ማለት ጨምረው? ተመልከቱ። አውሬውንም ምኑንም እየሰራው እየዋልኩ ማለት ነው። በዚህ አጋጣሚ ገንፎም ቻይ፣ እንጀራም ቻይ፣ ዳቦንም፣ ቂጣውንም፣ ሩዙንም የምቺ ሁልሽም ማለት ነው። ደግሞ ስራ ያልገባችሁ ቶቼ ማለት ነው። ቆይ መሀል ሌላ ርዕስ መጣብኝ እንጂ ስራ ያልገባችሁ ቶቼ ሀታ ምግብ የማችሉ እንኳን ቢሆኑ ምግብ ትችላላችሁ ወይ ሲሏችሁ አዎ ብላችሁ ግቡሽ። አዎ በሉ ማለት ነው። ለምን ብትሉ እና በጽዳት ከምትገቡት ይልቅ በምግብ ስትገቡ የተሻለ ደሞዝ ይከፈላችኋል። እሺ ከዛ ለምሳሌ ሮቢያን ነው ሮቢያን ስሪ ስትባይ
ትገቢና ዩቱብ ላይ አንቻችም አይደለም ምንም የምታውቂው ነገር የለማ ቲክቶክ እና ዩቱብ ላይ ትገቢና ማለት ነው የሮቢያን አሰራሎች መግባት ማለት ነው። አሁን ይሄ ባሰ የተሰራ ቂጣ ነው ይሄን ስሪ ስትልሽ ስሟን በአማርኛ ብቻ ካሻት በአማርኛ ላይ ሰርች ስታረጊ ሀታ በአረበኛ የተሰራው እንትን ቪዲዮ ይወጣላችኋል። እና ደፋር ሁኑ፣ ምግብ አልችልም አትበሉ እሺ ሀገሬ ልጆች። እና ምላችሁ ነው አንድ ይሄ ነው። ሌላኛው ደግሞ ጽዳት ሰራተኛም እንኳን ብትሆኑ እነሱ ሲያቦኩበት የሚውሉትን እግራችሁ እስከሚቃጠል ድረስ የምታጡት እናንተና እናንተ ብቻ ናችሁ። ደግሞም ለስሙ የጽዳት ሰራተኛ ተብላችሁ ብትገቡ እንጂ ነይ አማስሊው፣ ነይ ክትፊው፣ ነይ ውሰጂው፣ ነይ አንጩ እየተባላችሁ ናላችሁ የሚዞር እናንተ ናችሁ። በቁርጡ የምግብ ሰራተኛ ነች ተብለሽ ብትገቢ ነው የሚሻልሽ ማለት ነው። ስለዚህ እንደዚህ እየሰራሽ አይ ምግቡን እኮ እሷ ናት የምትሰራው ስለዚህ እንዴት ጠይቃለሁ ብላችሁ ዝም እንዳትሉ ጠይቁ ማለት ነው። እና ይቺ መዳም እላችኋለሁ ሰራተኛዋ 2005 እየተከፈላት ነበርና ያቺ ሰራተኛዋ ጎበዝ ሰራተኛ እንደሆነች የምታውቅ ሌላ አረብ እንግዲህ ማለት ነው ደወለችላትና 7000 ሪያል ከፈለችና ይዛብኝ ሄደች ብላለች ማለት ነው። እና በዚያም ስለተናደደች እንግዲህ ወታ ቪዲዮ ሰርታለች። አዎ ደሞዝ ይጨምራል ግን ደሞዝን በአግባቡ እንጨምራቸው እንጂ ኬፍ 7000 እያለች ማለት ነው። እንዴት ነው 7000 ብር የሚከፈለው? ለምንድን ነው 7000 ብር የሚከፈለው? ከ2005 ባንዴው እንዴት 7000 ይገባል? እንደዚህ የምታደርጉ ሰዎች ጥሩ አይደለም። በራሳችን ህግ ላይ በራሳችን ሀገር ላይ እንደዚህ ያለ ህግ የምታወጡት ለምንድን ነው? መዳሞችም ደግሞ ቆም ብላችሁ አስቡ። 7000 ብር ከምትከፍላት ለምን ራስሽ አትሰሪም? እንዲሁም ደግሞ 2-3 ልጆች ያሏችሁ ሰዎች ልጆቻችሁን አንዳንድ ሺህ ብር ስጧቸውና ልጆቻችሁ ያሰሯችሁ። አንዷ ዕቃ ታጥባለች፣ አንዷ ዕቃ ታመላልስልሻለች እያለች በጣም ምርር ብሏት ተናዳ ቪዲዮ ወጣ ሰርታለች ማለት ነው። እና ዋናው ቁም ነገሩ ምንድን ነው ካላችሁኝ የሀገሬ ልጆች ረመዳን ላይ ስራ እንደሚበዛ ራሳቸው ጠንቅቀው ስለሚያውቁት ረመዳን ላይ ሰራተኛ ደሞዝ ጨምሪ ቢባሉ አብዛኞቹም ቢሉም አንዳንድ አረቦች አስበው ይጨምራሉ። አንዳንዶቹ ደግሞ እናንተ ፈውታችሁ ካልነገራችኋቸው አይደለም ጭማሪ ደሞዝ አይደለም ስጦታ ይቀርና ደሞዛችሁ እንኳን ለመስጠት እዚህ የማይላችሁ ሰዎች አሉ። ገብቷችኋል? እናንተ ስታስታውሷቸው ወይም ሌላ ሰው ሲያደርግ ሲይ ነው እንዴ ለሰራተኛ ለካ ይሄ ነገር ይደረጋል ለካ ይገባታል ብለው የሚያስቡት ማለት ነው። ስለዚህ እያንዳንድሽ ሁልሽም ከመጠየቅ ወደ ኋላ እንዳትይ ማለት ነው። ወላሂ ከምሬ ነው ብላችሁ ማማሮ መዳን ዚያዳ ሽቁል ዚዲልሽ ወይ ማሽ አለ አይደለ በለዛ በጸበይ በልክ ምናምን አይደለም ግዴታችሁ ሆኖም አይደለም ግን እናንተ ጠይቁ። እውነቴን ነው የምላችሁ ወላሂ ፈርታችሁ ምናምን ሳትጠይቁ ወደ ኋላ እንዳትሉ። አብዛኛው ሰው ራሱ አስቦ ይጨምራል። ለምሳሌ ሸቃሊት አንቺ ታስጨምሪያለሽ ወይ ካላችሁኝ እኔ ረመዳን ሲመጣ ደሞዝ ጨምሪ ብዬ አንድ ቀን አፈውጥቼ ተናግሬ አላውቅም። ለምን አፈውጥቼ እንደማልናገር ታውቃላችሁ? ልጆቹም ሁለታቸው ልጆች እንዲሁም እናቲቱ አድርገው ማለት ነው ሶስታቸው መስጠት ያለባቸውን ነገር ራሳቸው አስበው ይሰጡኛል ማለት ነው። ሰውየው ደግሞ ከኔም አልፎ ለእናትሽ ለአባትሽ ላንቺ ብሎ ይገባታል ይበቃታል ያለውን ራሱ እንትን ያለልኝን ይሰጠኛል ማለት ነው። ስለዚህ እነሱ አስበው ይሄን እየሰጡኝ እንደሚሰጡኝ እያወቅኩኝ እኔ አስቀድሜ ያ የረመዳን ስለሆነ ብር ጨምሩ ብላቸው ደስ አይልም። ለምን ላንቺ ስል ላንቺ ስል ደስ በይ አለ ምንድን ትላለች አያቴ ማለት ነው። እኔ ሳልላቸው እንደሚገባኝ እንደሚያስፈልገኝ አውቀው እነሱ እየሰጡኝ እንዴት እንያፈውጥች ጠይቃለሁ። ሀገሬ ልጆች እንደዚህ በራሳቸው ፍላጎት አውቀው የሚሰጧችሁ ከሆነ አሁን ለምሳሌ እኔ ሰውዬ የሚለኝ የዘካ ብር ብሎ ነው የሚሰጠኝ። እኔ ዘካ ብር የሚበለው የምን የሚበለው እኔ ዋናው ቁም ነገሩ ረመዳን ላይ ስራ ይበዛብኛል። ስራ ስለሚበዛብኝ ጭማሪ ደሞዝ ያስፈልገኛል። ስለዚህ ይሄ ያስፈልግሻል ብሎ ከሰጠኝ በቂ ነው። የምንም ይበል የምንም እኔ አይመለከተኝም። ዋናው እኔ ከሱ የምፈልገው ደሞዝ እንዲጨመረኝ ነው። ጨምሮ ሰጥቶኛል እና እኔ አልጠይቅም። የማልጠይቀው እንዳልኳችሁ ራሳችሁ አስበው ቀድሞ ስለሚሰጡኝ እናቲቱም ልጆቹም አዋጥተውም ይሰጡኛል። ስለዚህ እንደዚህ እያደረጉ ብጠይቅ ሸም ነው። ገብቷችኋል? ግን አይደለም ስጦታ ይቀርና እኮ ለኤር ልብስ እኮ የማይገዙ ብዙ ካቦች እኮ አሉ። ስለዚህ ለነዚህ እንዴት ነው የሚታሰበው? የሀገሬ ልጆች ለነዚህ እንዴት ነው የሚታዘነው? ወላይ እናማ ሁልሽም ጠይቂ እንዳትፈሩ። ሁላችሁም ጠይቁ። የጽዳትን በሉት የምግብ ሰራተኞችን በሉ ማለት ነው። እንዳልኳችሁ ደግሞ ምግብ ለመስራት ደፋሩ ነው። አትፍሩሽ። ሁሉም ነገር ኢንተርኔት ላይ ያለላችሁ። ቪዲዮን ሼር አድርጉና ለሌላ እህቶች አድርሱልኝ። ሰላም ነው።